እዚህ የሚሰሩ እንጀራዎች ቶሎ አይሻግቱም። የማይሻግቱበት ምክንያት ደግሞ የተለያየ ኬሚካል ስለሚጨመርበት ነው ይላል። ከነዛም ውስጥ አንዱ ፎርማሊን ነው። አሁን ደግሞ የሰማው ጄሶም ይጨመራል የሚባል ነገር ይወራል። ቅድም እንዳልኩት ፎርማሊን ኢትዮጵያ ውስጥ ሬሳ ማድረቂያ ነው እና ፎርማሊን ነው እውነት የሚጨመረው እና ቀስ በቀስ እየደረቅን ነው። እኔ ደግሞ ጆኒ ቲቪ ነኝ። በጣም ምርጥ ልጅ ነኝ፣ አሪፍ ልጅ ነኝ። ሼር በማድረግ ላይክ በማድረግ እንድታበረታቱኝ እላለሁ። ለምሳሌ እኔ ከኢትዮጵያ የሚመጣ እንጀራ አይመችኝም። ከኢትዮጵያ ተልኮ የሚመጣ እንጀራ ደስ አይለኝ። የእኔ ምርጫ እዚሁ ዲያስፖራ ላይ የሚሰጡ እንጀራዎች ናቸው። ብዙ ኢትዮጵያውያን የኢትዮጵያ እንጀራን ይመርጣሉ፣ ውድ እንኳን ቢሆን ይገዛሉ። እኔ ግን አይመችኝም። ከኢትዮጵያ የሚመጣ እንጀራ ቢያንስ አየር ላይ 13 እስከ 15 ሰዓት ሊጓዝ ይችላል እንደየርቀቱ። እርግጠኛ ነኝ አውሮፕላን ውስጥ ደግሞ ፍሪጅ ውስጥ ነው የሚቀመጠው። ከዛ ወደ ከስተመሮች ጋር ሲደርስ ምናልባት አንድ 20 ሰዓት ምናምን እንደዚህ ይቆይ ይችላል። ያው ፍሬሽ የሚባለው ማለት ፍሪጅ ውስጥ ቆይቶ ነው የመጣው። 20 ሰዓት ምናምን አካባቢ እንትን ብሎ ነው የመጣው። ብዙ ጊዜ ሱቅ ላይ ስትደርሱ የሆነ የመድረቅ ነገር አለው እና ያ ነገር ስለማይመቸኝ የኔ ምርጫ ያደርጋል። ከዚህ የተነሳ የኔ ምርጫ የሀገር ውስጥ ነው። በዚህም ጉዳይ ብዙ አነጋጋሪ ጉዳዮች አሉ። ግማሹ እዚህ የሚሰሩ እንጀራዎች ቶሎ አይሻግቱም። የማይሻግቱበት ምክንያት ደግሞ የተለያየ ኬሚካል ስለሚጨመርበት ነው ይላል። ከነዛም ውስጥ አንዱ ፎርማሊን ነው። አሁን ደግሞ የሰማው ጄሶም ይጨመራል የሚባል ነገር ይወራል። ሩመር አለ በየቦታው። ይሄን ነገር ለምን ግልጽ አናወጣውም ነው። ምክንያቱም የኔ ምርጫ እዚሁ ዲያስፖራ ላይ የሚመረት እንጀራ ነው፣ የሚሰሩ እንጀራዎች ናቸው። ስለዚህ ማወቅ እፈልጋለሁ እና ይህን የምትሰሩ ሰዎች ግልጽ እንድታደርጉልኝ ነው የዚህ ቪዲዮ ዓላማ። ስለዚህ ቅድም የሰራሁት ቪዲዮ ጥያቄው ይሄ ነው። ዲያስፖራ ላይ የሚቀርቡ እንጀራዎች እንዳይሻግቱ የሚጨመርባቸው ምንድን ነው? አንዳንድ ጊዜ እንደሚነገረው እውነት ፎርማሊን ነው? ኢትዮጵያ ውስጥ ፎርማሊን ሬሳ ለማድረቅ እንደሚጨመር ሰምቻለሁ፣ አውቃለሁ። እነዚህ ዲያስፖራ ላይ የሚቀርቡ እንጀራዎች እንዳይሻግቱ የሚጨመረው ኬሚካል ምንድን ነው? አገላብጫ ያየሁት ምንም ያገኘሁት ነገር የለም። ከምን እንደተሰራ ብቻ ነው የሚነግረው እንጂ ስለሚጨምረው ፕሪዘርቫቲቭ ወይንም እንዳይሻግት የሚከላከል ኬሚካል የሚገልጽ ነገር የለም። እና በዚህ ጉዳይ ላይ የምትሰሩ እንጀራ የምታዘጋጁ ባለቤቶች ምን እንደምትጨምሩ ግልጽ ብታደርጉልን የሚል ጥያቄ አቀርባለሁ። እውነት ፎርማሊን ነው? ካልሆነስ ምንድን ነው? ይሄ የብዙ ሰው ጥያቄ ነው። ዲያስፖራው በሙሉ ስለዚህ ነገር ያሳስበዋል፣ ይጠይቃል። የሚመልስለት ግን የለም። እዚህ በሰለጠነ ሀገር ቁጭ ብለን እያንዳንዱ ምግብ እያንዳንዱ ነገር የሚፈተሽበት የሚመረመርበት ኤክስፓየርድ ካደረገ ሁሉ ትልቅ ክስ የሚሆንበት ብዙ ማለት በጣም ጠንቃቃ ናቸው የፉድ ሴፍቲ ምናምን ላይ ማለት ነው። እና እንደዚህ አይነት የሰለጠነ ሀገር ላይ ቁጭ ብለን አንድ እንጀራን ግን ምን እንደሚጨመርበት አናውቅም፣ ምን እንደሚደረግበት አናውቅም። የምናውቀው ነገር 4 ቀን 5 ቀን 6 ቀን 7 ቀን ከፍሪጅ ውጭ ሁሉ ሳይሻግት ቆየ። ይሄ ግልጽ ነው። የሆነ ነገር አለ ያልተጨመረበት፣ ምንም ያልተጨመረበት እንጀራ ሊቆይ አይችልም። እኔ መጨመሩ ችግር የለብኝም። ምክንያቱም ወተት ፓስቸራይዝድ ነው። 21 ቀን ይቆያል ይመስለኛል፣ 15 ቀን ይቆያል። የተለያዩ የቲማቲም ድሎች፣ ጁሶች፣ የተለያዩ ነገሮች የተለያየ ኬሚካል እየተጨመረባቸው ምናልባት እስከ ወር ምናምን ይቆዩበት ጊዜ አለ። አብዛኛው ምግቦቻችን ኬሚካል አላቸው፣ ፕሪዘርቫቲቭ አላቸው። እንጀራ ፕሪዘርቫቲቭ ቢኖርባት ችግር የለውም። ተጨመረበት አልተጨመረበት ብዬ አልጨነቅም። ምክንያቱም ኦልሬዲ ፕሪዘርቫቲቭ የተጨመረባቸው ምግቦች የየዕለቱ ገጠመኞች ናቸው። እሱ ያሳስባል። ስለዚህ ግን የእኔ ጥያቄ ምንድን ነው የሚጨመርበት ነው? ፎርማሊን ነው? ቅድም እንዳልኩት ፎርማሊን ኢትዮጵያ ውስጥ ሬሳ ማድረቂያ ነው እና ፎርማሊን ነው እውነት የሚጨመረው እና ቀስ በቀስ እየደረቅን ነው። ጄሶ ነው? ኮንትሮቨርሻል የሆነ እንትኖች አሉ፣ ሀሳቦች አሉ በተለያየ ዲያስፖራ ዘንድ ማለት ነው። እና ይሄን የምትሰሩ ሰዎች ለምን ግልጽ አታወጡም? እንጀራ ላስቲኩ ላይ የጤፍ የስንዴ የምናምን እንደምትሉት ሁሉ ኢንግሪዲየንቶችን የተጨመሩ ነገሮችን ሁሉ ለምን ሊስት አታደርጉልን? ለምን አትጽፉልንም? ያለ ስጋት በቃ ይሄ ነው የካናዳ የፉድና ሴፍቲ ምናምን ኦፊስ አፕሩቭድ ያደረገው ነው። ስለዚህ ያው አዲስ ነገር የለም እዛም በላው እዚህ ምን በላው ብለን ዘና ብለን ደስ እያለን እንድንበላ ለምን አታረጉ ነው? ብዙዎቹ አሁን ከኢትዮጵያ የሚመጡ እንጀሮች አሁንም ባለፈው እዚህ ቶሮንቶ አካባቢ ተነስቶ በነበረው እንትን የሆነ የሚመጣ እንጀራ ላይ ይሄ አይሻግትም ምናምን ብላ የሆነች ልጅ ቪዲዮ ሰርታ ሰውየው ወጥቶ ሁሉ እንትን ሲል ነበር። ያን ነገር ምንድነው ካውንተር የሆነ ሀሳብ ሲሰጥ ነበር እና አለመጨመሩ ጥሩ ነው፣ ግን ከኢትዮጵያ ማነው ይገባናል። እዚህ ሀገር ስንኖር ኦርጋኒክ ነገሮች የሉም፣ ብዙ ነገሮች ፍሪጅ ውስጥ የሚቀመጡ ናቸው። ከዛ አንጻር ብዙ ጥያቄ ያለ አይመስለኝም። ግን ምንድን ነው የሚጨመረው? የካናዳ መንግስት ያውቀዋል።
እንደዛ ነገሮችን ግልጽ ልታደርጉ ይገባል። የሚመለከተው አካል ያውቀዋል ወይ? አፕሩቭድ አድርጎታል ወይ? ሁሉም የሚያመርቱት እንጀራ ያንን ነው ወይ? የሚጨምሩት ኬሚካል ያ ነው ወይ? ምናምን የሚለውን ነገር ግልጽ አድርጋችሁ ልታወጡና ዲያስፖራው ስለዚህ ነገር የሚከራከርበት የሚወዛገብበት ሀሳብ የሚሆንበት ነገር ልታስቀሩ ይገባል ብዬ አስባለሁ። እና የዚህ ቪዲዮ ዓላማ ይሄ ነው። የሰለጠነ ሀገር ነው ያለ ነው። ስለዚህ ግልጽ አድርጉልን። እንደውም ወረቀቱ ላይ ጻፉልን፣ የሚለጠፈው ፕላስቲክ ላይ ጻፉልን። ያንን የምትጽፉ እንደውም ምርጫ ልትሆኑ ትችላላችሁ ብዬ አስባለሁ። ከማይጽፉት ማለት ነው። ምን እንደሚጽፉ ምን እንደሚጠቀሙ ከማይጽፉት ይህን ነገር የምትለጥፉ ይህን ነገር ግልጽ የምታደርጉ ሰዎች የብዙዎች ምርጫ ትሆናላችሁ። የምንበላው ነገር እያሳሰበን ልንበላ አይገባም። በዚህ በሰለጠነ ሀገር ነገሮች ሁሉ ግልጽ በሆኑበት ተጠያቂነት ባለበት ሀገር ውስጥ ድፍንፍን ብሎ ግማሹ ፎርማሊን ግማሹ ጄሶ እያለ እየተወዛገበ የሚኖርበት ነገር ሊፈጠር አይገባም። ስለዚህ የእንጀራ አምራቾች፣ የእንጀራ ሰሪዎች ወይም ጋጋሪዎች እባካችሁ የምትጠቀሙትን ኬሚካል አሳውቁ። ሴፍ መሆኑን አፕሩቭድ የተደረገ መሆኑን አሳውቁ። ከዛኛም ነፃ ሆነን እንጀራውን መጠቀም እንችላለን። ይሄ ጥያቄ ነው። አንድ የሚያሳስበው አካል መልስ እንደሚሰጥ ተስፋ አደርጋለሁ። ግን ይሄ ጥያቄ የብዙዎች ዲያስፖራዎች ጥያቄ፣ አነጋጋሪ አጀንዳ ነው። ይሄን ነገር እንዳትረሱ። አብራችሁን ስለቆያችሁ አመሰግናለሁ። ይሄን መልእክት ሼር በማድረግ እንድታደርሱልኝ እናንተም የብዙዎቻችሁ ጥያቄ ስለሆነ ሼር በማድረግ እንድታደርሱልኝ አደራላለሁ። ደግሞ ጆኒ ቲቪ ነኝ። በጣም ምርጥ ልጅ ነኝ፣ አሪፍ ልጅ ነኝ። አንዳንድ ነገሮችን ለመስራት አስቤ ወደ ሚዲያው መጥቻለሁ። በተለይ ዩቲዩብ ላይ ትንሽ የቆየ ቻናል ስለሆነ ላይክ ይፈልጋል። እንደዚህ ኮመንት ምናምን አክቲቭ እንዲሆን እንደዛ በዛ ሀሳቦቻችሁን ኮመንት ላይ ሼር በማድረግ ላይክ በማድረግ እንድታበረታቱኝ እላለሁ። እና እኔም ያው አንዳንድ ማገኛቸውን ያስተምራሉ ምናምን የምላቸውን ነገሮች ወደ እናንተ ይዤ እመጣለሁ። አብራችሁን ስለቆያችሁ አመሰግናለሁ። መልካም ቀን፣ መልካም ምሽት ነው።